ሰላም ሰላም፣ ጤና ይስጥልን እንደምናችሁ የቻናሉ ተከታታዮች። ዛሬ የተወሰኑ ነገሮችን አብረን እናያለን። ድምጼ ብዙም ላይሰማ ይችላል፣ ትንሽ ጉንፋን ስለያዘኝ ዛሬ ብዙም ላይሰማ ይችላል፣ ይቅርታ። ወሳኝ ነገሮችን እናያለን። 5 ወሳኝ ነገሮችን ወይም ሳይድ ሀስል ብለን የምንጠራቸው ለረጅም ጊዜ የሚከፍሉን እኛ ብንሰራም ባንሰራም መቁጠራቸውን የማያቆሙ ቢዝነሶችን እናያለን። 5 ቢዝነሶች እነማን ናቸው የሚሉትን በደንብ አድርገን የምናይ ይሆናል። ከዛ ውስጥ እንግዲህ እኛ ስራው ላይ ብንኖርም ኢምፐርሰን ብንኖርም ባንኖርም እነዚህ ቢዝነሶች መስራታቸውን የማያቆሙ ቢዝነሶች ናቸው ማለት ነው። ስለዚህ ሁላችንም እነዚህ ቢዝነሶች ላይ ብንሳተፍና ብንሰራ በየአቅማችን ብንሰራ ውጤታማ ልንሆን የምንችልበት ወይም ደግሞ ባንሰራም እንኳን እኛ ብንተኛም እንኳን እነዚህ ቢዝነሶች ሊሰሩልን የሚችሉት አይነት ቢዝነሶች ናቸው። እነዚህ አሁን ዛሬ የምናያቸው ጠቃሚ ነገር ማግኘት የምትፈልጉ ከሆነ ትክክለኛ ቦታ ላይ ያላችሁ። ስለዚህ ጠቃሚ ነገሮችን ሁልጊዜም ነግራችኋለሁ። ሁልጊዜም እናንተ ደግሞ ሰብስክራይብ፣ ሼር ማድረግ፣ ኮሜንት ማድረግ፣ ቀጣይ ደግሞ በምን ርዕስ መምጣት እንዳለብኝም አስፈላጊ ከሆነ ኮሜንት ላይ ብትጽፉልኝ የተሻለ ሀሳብ ይዤላችሁ ልመጣ እችላለሁ። ስለዚህ ዛሬ የምናያቸው ለ10 ዓመታት ተጨማሪ ገቢ ሊያስገኙልን የሚችሉ ሳይድ ሀስልስ ብለን የምንጠራቸውን ነገሮች እናያለን። አንደኛው ዲጂታል ምርቶች ወይም ዲጂታል ፕሮዳክትስ ብለን የምንጠራቸው ናቸው። እነዚህ ዲጂታል ምርት ወይም ደግሞ ዲጂታል ፕሮዳክት ብለን የምንጠራቸው ምንድናቸው? በዲጂታሉ አሁን ያለነው ዲጂታሉ ዓለም ላይ ነው። ስለዚህ ዲጂታል ፕሮዳክት ሲኖረን እኛ ብንሰራም ባንሰራም ያ የዲጂታል ፕሮዳክት ሁልጊዜም ገንዘብ ማምጣቱን አያቆምም ማለት ነው። እነዚህ ምንድናቸው ስንል ለምሳሌ ሪከርድ የሆኑ ነገሮች ኤሌክትሮኒክ መጽሐፍት ወይም ኢቡክስ ሊሆን ይችላል። ኦንላይን ኮርሶች ሊሆኑ ይችላሉ። ኦንላይን ኮርሶች ያዘጋጀን ጋይዶች ሊሆኑ ይችላሉ። ዲዛይኒንግ ሊሆን ይችላል። ወይም ደግሞ ትምህርታዊ መመሪያዎች ኤዱኬሽናል ጋይዶች ሊሆኑ ይችላሉ። እነዚህ ነገሮች ሁልጊዜም ኦንላይን ፕሬዘንት እስካላቸው ድረስ እኛ ከዛ ገንዘብ ማግኘታችንን አናቆምም ማለት ነው። እኛ ብንሰራም ባንሰራም ገንዘብ ማግኘታችንን አናቆምም። ስለዚህ ይሄ አንዱ ነው። ሌላ አንዴ ከተፈጠሩ በኋላ በትንሽ ተጨማሪ ጥረት ገቢ ሊያስገኙ የሚችሉ አንዴ ኦልሬዲ አፕሎድ የተደረጉ ነገሮች ናቸው። እነዚህ አፕሎድ የተደረጉት በየጊዜው ግን ለእኛ ተጨማሪ ገቢ ሊያመጡልን ይችላሉ። አዳዲስ ነገሮችን ብቻ ትንሽ እየጨመርንበት ልናስተካክላቸው እንችላለን። ወይም ደግሞ ቴክኖሎጂ እና ደንበኛ በሚፈልገው መጠን ወይም ደግሞ ልክ አፕዴት ልናደርጋቸው እንችላለን። ግን ምን ሊሆን ይችላል? ራሱ ሊሆን ይችላል። ከስተመሩ ምን ይፈልጋል? አፕዴት ልናደርግ እንችላለን። ቴክኖሎጂው አፕዴት ሲሆን እኛም አፕዴት ልናደርጋቸው እንችላለን። ከዛ በተጨማሪ ጊዜ እነዚህ ዲጂታል ፕሮጀክቶች ወይም ፕሮዳክቶች ሁልጊዜ እኛ ብንሰራ ባንሰራም ሊከፍሉን የሚችሉ አይነት ቢዝነሶች ናቸው ማለት ነው። ሁለተኛው የቤት ወይም የክፍል ሬንታል ፕሮፐርቲ። ይሄ እንኳን ትንሽ አቅም ይፈልጋል። በሀገራችን ሁኔታ እንኳን ተጨባጭ ሁኔታ ከባድ ሊሆን ይችላል። ሬንታል ፕሮፐርቲ ቤቶችን ማከራየት ማለት ነው። ወይም ተከራይቶ ማከራየት ሊሆን ይችላል። የቤት አፓርታማ ክፍል፣ የመኪና ማቆሚያ ቦታዎች፣ መጋዘኖች በማከራየት ገቢ ማግኘት ማለት ነው። የንብረት ዋጋ እየጨመረ በሄደ መጠን ሁልጊዜ እኛም ገቢያችን እየጨመረ የሚመጣበት ሁኔታ ይፈጠራል። ወይም ደግሞ ካሽ ፍሎ ሁልጊዜም አለ ማለት ነው። ሁልጊዜም ካሽ ፍሎ አለ። እኛ አክቲቭ ብንሆንም ባንሆንም ካሽ ፍሎ የሚቆም አይደለም። ይህ ከፍተኛ ካፒታል ሊጠይቅ ይችላል። እንዲሁም ጥገና፣ ታክስ እና የተለያዩ ወጪዎች ኤክስፔንሶች ሊኖሩት ይችላሉ እንጂ በጣም አዋጭና ትርፋማ ሊያደርግ የሚችል ሳይድ ሀስል ነው ማለት ነው። ሶስተኛ የትርፍ ድርሻ ወይም ዲቪደንድ እና ኢንዴክስ ፈንድ ኢንቨስትመንት ብለን እንጠራቸዋለን። እነዚህ ኢንዴክስ ፈንድ ኢንቨስትመንት ብለን እንደምንጠራቸው ወይ ለምሳሌ እነ ሲዲ ወይም ሰርቲፊኬት ኦፍ ዲፖዚት የምንል ትሬዠሪ ቢልስ እነ ቦንድ ብለን የምንጠራቸው ነገሮች ማለት ነው። ወይም አጠቃላይ ሙቹዋል ፈንድስ ብለን የምንጠራው በጣም ጠቃሚ ነው። እኛ አንዴ ልንገዛ እንችላለን ቦንድ። ከዛ በኋላ በየጊዜው ኢንተረስት አለው። ኢንተረስቱን ታስበው ሁልጊዜ በየአመቱ የምናገኛቸው ገንዘቦች ናቸው፣ ኢንቨስትመንቶች ናቸው። ስለዚህ ከተቻለ ያለንን ገንዘብ በተወሰነ መጠን ባንክ ከማስቀመጥ የሆነ ቦታ ላይ ከማስቀመጥ እነዚህ ሙቹዋል ፈንድ ላይ ብናስቀምጥ የተሻለ ኢንተረስት ያመጡልናል፣ የተሻለ ገቢ ሊፈጥሩልን ይችላሉ። እኛ ብንሰራም ባንሰራም እነዛ ገቢ ግን የማይቀር ገቢ ይሆናል ማለት ነው። ሌላ ዲቪደንድ ነው። ዲቪደንድ ደግሞ ስቶክ ይኖረናል ወይም ደግሞ ሼር ሆልደር ሊሆን ትላልቅ ካምፓኒዎች፣ ማንኛውም ካምፓኒ ሊሆን ይችላል። እነዛ ስቶክ ካለን ወይም ደግሞ ሼር ካለን ሼር ሆልደር ከሆን ዲቪደንድ አለ። ሁልጊዜም ክፍልፋይ ማለት ነው። በአመት ክፍልፋይ አለ። እኛ ብንሰራም ባንሰራም ያ ካምፓኒ እስከሰራ ያ ድርጅት እስከሰራ ድረስ እኛ ትርፋችንን ማግኘታችን አይቀርም ማለት ነው። ስለዚህ እነዚህ ወሳኝ የሆኑ ነገሮች ናቸው። ክፍልፋይ እና ኢንዴክስ ፈንድ ኢንቨስትመንት ብለን የምንጠራው በተለያዩ የኢንዴክስ ፈንዶች የትርፍ ድርሻ በሚከፍሉ ኩባንያዎች ወይም በሌሎች የረጅም ጊዜ ሀብቶች ላይ በመደበኛነት ኢንቨስት ማድረግ ማለት ነው። ምን ማለት ነው? ኢንቨስት ማድረግ ለምሳሌ ደሞዝተኛ ልንሆን እንችላለን። ከደሞዛችን የሆነ አማውንቱን የሆነ ፐርሰንት
በቋሚነት ለራሳችን ቃል እንገባና በየወሩ ልክ እቁብ እንደምንገባ እዛ ላይ ኢንቨስት እያደረግን ብንሄድ ነገ ከነገ ወዲያ ሪተርኑን እና ማግኘት እንችላለን ማለት ነው። ስለዚህ ያ አንዱ ነው። ከትርፍ ድርሻ ከወለድና ከካፒታል እድገት ገቢ ሊገኝ ይችላል ማለት ነው። ይህ ብዙውን ጊዜ ለመገንባት ጊዜ የሚወስድና የገበያ አደጋ ያለበት ሪስክ ያለው ነው። ማርኬት ሪስክ አለው። ነገር ግን ለረዥም ጊዜ የገንዘብ ነፃነትን ሊሰጠን ይችላል ማለት ነው። ሌላኛው አራተኛው በክህሎት ላይ የተመሰረተ የአገልግሎት ንግድ ወይም ደግሞ ስኪል ቤዝድ ሰርቪስ ቢዝነስ ማለት ነው። ስኪሎችን ከተማርን በኋላ ምን አይነት ስኪሎች ሊሆኑ ይችላሉ? ቪዲዮግራፊ ሊሆን ይችላል፣ ፎቶግራፊ ሊሆን ይችላል፣ ቪዲዮ ኤዲቲንግ ሊሆን፣ ግራፊክስ ዲዛይን ሊሆን ይችላል፣ ማንኛውንም አይነት ሊሆን ይችላል። ስኪላችንን ተጠቅመን ልንሰራው የምንችለው ማለት ነው። እንደ ትምህርት መስጠት ሊሆን ይችላል፣ የሂሳብ አያያዝ ወይም ቡክ ኪፒንግ ሊሆን ይችላል፣ ኤዲቲንግ ሊሆን ይችላል፣ የምክር አገልግሎት ካውንስሊንግ ወይም ኮንሰልቲንግ ሊሆን ይችላል፣ ፎቶግራፊ ጥገና፣ ሜንቴናንስ፣ ትርጉም ስራ፣ ዲጂታል ግብይት፣ ዲጂታል ማርኬቲንግ እነዚህ ነገሮችን መስራት ሳይድ ሀስል ሆነው ገቢ ሊያገኙልን ሊያስገኙ የሚችሉ ነገሮች ናቸው። በትርፍ ሰዓት ስራ ይጀምሩና በሰዎች ምክረ ሀሳብ ሪፈራል ወይም ደግሞ ሰው በሰው እየተጠቋቆመ ማለት ነው፣ አንዱ ለሌላው እየነገረ በኦንላይን መድረኮች አማካኝነት ደንበኞችን ማግኘት ይቻላል ማለት ነው። በጊዜ ሂደት ሌሎች ሰዎችን ማሰልጠንና አገልግሎቱ ወደ ኤጀንሲ በመቀየር ስራዎችን የጉልበት ስራ ላይ ያለውትን ጥገኝነት መቀነስ ይጀምራል ማለት ነው። ስለዚህ እነዚህን ቀስ በቀስ ወደ ካምፓኒነት መቀየር፣ ወደ ኤጀንሲነት መቀየር የምንችላቸው ስራዎች ናቸው ማለት ነው። አምስተኛ በይዘትና በተመልካች ላይ የተመሰረተ ገቢ ወይም ደግሞ ኮንተንት ኤንድ ኦዲየንስ ቤዝድ ኢንካም ምንድን ነው? ለምሳሌ ብዙ ሰው ምን አለው? የቲክቶክ አካውንት አለው፣ ዩቲዩብ አካውንት አለው፣ የተለያዩ ፌስቡክ አካውንት አለው፣ ኢንስታግራም አለው፣ ቴሌግራም አለው፣ ብዙ ነገር አለው። ኦዲየንሶችን ቢውልድ ማድረግ ነው ወይም ደግሞ ተከታዮችን ቢውልድ ማድረግ ነው። ከዛ በኋላ ምን ልናደርግ እንችላለን? እዛ ላይ እቃዎችን ልንሸጥ እንችላለን። ሰዎች ተከታዮቻችን ወይም ደግሞ የኛ ተከታይ እኛን የሚከተሉ ሰዎች ኦዲየንሶቻችን እቃዎቻችንን እኛ አምርተን ሊሆን ይችላል፣ አፊሊየት ማርኬቲንግ ሊሆን ይችላል፣ ልንሸጥላቸው እንችላለን ማለት ነው። ጠቃሚ በሆነ ርዕስ ዙሪያ የዩቲዩብ ቻናል፣ የዜና መጽሔት፣ ፖድካስት፣ ብሎግ ወይም ማህበራዊ ሚዲያ ማህበረሰብ መገንባት ማለት ነው። ማህበራዊ ሚዲያ ማህበረሰብ ከገነባን በኋላ እኛ ተከታዮች አሉ። ለነዛ ተከታዮች ምርቶቻችን፣ አገልግሎታችን ልንሸጥ እንችላለን። ምርትና አገልግሎት ከሌለን እንኳን ምርት ካለው ተቋም ወስደን ለደንበኞቻችን እኛ መሀል ላይ በመሆን ኮሚሽን በመያዝ ልንሸጠው የምንችለው አይነት ቢዝነስ ነው ማለት ነው። ስለዚህ ይሄ አፊሊየት ማርኬቲንግ ብለን የምንጠራው ማለት ነው። ስለዚህ በተለያየ ነገር በስፖንሰርሺፕ ሊሆን ይችላል ገቢ ልናገኝበት የምንችለው ነው። በአፊሊየት ማርኬቲንግ ሊሆን ይችላል። ተመልካቾች ለአመታት ገቢ ሊያስገኝለው ይችላሉ። ነገር ግን ስኬታማ ለመሆን ወጥነትና ትጋት ይጠይቃል። ይሄ እንግዲህ ዝም ብሎ የሚመጣ አይደለም። ትልቅ ባንዴ የሚገነባ አይደለም። ኮንሲስተንትሊ አንድ ነገር መስራት መቻል አለብን። ይሄንን ቢልድ ለማድረግ ኮንሲስተንሲ በጣም ወሳኝና አስፈላጊ ነው ማለት ነው። ኮንሲስተንትሊ ያንን ከገነባን ይሄንን በቀላሉ ልንሰራው እንችላለን። ስለዚህ ይሄንን ይመስላል። እነዚህ አምስቱን በደንብ አድርጋችሁ ከአምስቱ መርጣችሁ አንዱን መስራት ትችላላችሁ ማለት ነው። የሁለተኛው ትንሽ ካፒታል ሊጠይቅ በመቻሉ ሌሎቹን አራቱን ግን መርጣችሁ መስራት የምትችሉበት ነው። ይሄን ይመስላል የዛሬ ርዕሳችን። በሚቀጥለው ጊዜ የምትፈልጉት ቶፒክ ካለ በዛ ቶፒክ ኮሜንት ላይ ጻፉልኝ። በዛ ቶፒክ ተመልሼ እመጣለሁ። የሀሳብ ጠቃሚ ሆኖ ካገኛችሁ ደግሞ ለሌላ ሰው እንዲደርስ ኮፒ፣ ሼር ማድረግ እና ሰብስክራይብ ማድረጉን እንዳትረሱት። አመሰግናለሁ ስላዳመጣችሁ።